በቃ ጣጣ ሳይበዛ ሳይንዛዛ ልጆትን ለልጃችን ስጦታ ልዘጋሽ ምንድነው ነው? እስቲ በፊት አረፍ በሉ። ስታይል በያ ማለት ጋሽ ምን እሺ ታዩኛላችሁ? ተቀመጡ አለ። የመጣንበትን ዓላማ ሳንፈጽም አንቀመጥም። ምን አባታችሁ ታሽቋልጣላችሁ? ምድረ ሽማግሌ አሁን እንኳን አትቀመጡም እንዴ? በኋላ በባስ ቆማችሁ የብብሽታ እየጠገባችሁ አንድ የምትሄዱት? ኧረ ተው ጓደኛስ ምን ይላል ባልተነስ። አይ የመጣንበትን ጉዳይማ ሳንፈጽም በፍጹም አንቀመጥም። በጀ ለመሆኑ ልጁ ንብረት አለው እንዴ? አስተማማኝና ዘላቂ ለሁሉም የሚተርፍ ንብረት አለው። ኧረ አይገርሙትም? ሰፋ ይበሉ የአየር ንብረት ነው። ልትቀልዱ ነው እንዴ የመጣችሁት? ለሽምግልና ነው የመጣነው አልነው እኮ። ምን መስማት ይሰናችሁ ናቸው እንዴ? ነው የተደገሰ። በምንድን ነው የሚተዳደረው እኮ ነው ያልኩህ። በጎዳና ነው የሚተዳደረው። ኧረ ተው ልጅ ምንም ሳይኖረው ነው እንዴ ልጅን ለመውሰድ ሽምግልና የላከው? እንዴ ስለሌለው እኮ ነው የመጣነው። ቢኖረው ምን አስመጣን? የሀብታም ልጅ ናት አላልኩም? ዴቦቹ ላውጡ ከዚህ ምን ይመስላል? ምን እንደው ምንድነው አንገቴን የምትለው? ጭንቀትህን ባየኸው ገና ጨምቄ ላሰጣህን። ኧረ ወዲያ አንተንስ በማዳበሪያ ካልሆነ አይሆንም። ና ወሬ ነው አላችሁ ወይ? አለን። ማን ነው? እኔ ነኝ። ወይኔ ወንድሜን ማዘር እኮ ታሟል ስትለኝ ባዶ እጄን ለመጠየቂያ ከምመጣ ብዬ 1 ኪሎ ሙዝ ልገዛልህ ስል ዋጋውን ስንት ቢሉ ጥሩ ነው? 170 ብር ብዬ ለነገሩ ካንተ ከጓደኛ ይብስም ብዬ ማለት ነው። ባናና ማስቲካ የትም ያልታኘከውን 00 ኦሪጂናል እንጂ ልጅ ከቻልኩ ወደዛ አድርገው። በእናትህ ደግሞ ሰውዬ ካንተ መጠበቂ ምን ይመስላል? ቀጫጫ ስነ ስርዓት። እኔ በሽተኛ አልናገርም ብዬ ነው እኔን ቀጫጫ ትለኛለህ እንዴ? አሁን ብሔራዊ ሙዚየም ካንተና ከሉሲ መጎብኘት ያለበት ማን ነው? እኔ እንደውም እንደ ሐሳብ ማለት ነው ብሔራዊ ሙዚየም ምሳ ሰዓት ላይ ሉሲን ብታሳርፋት ባይ ነኝ። ምሳ እስከምትበላ ትቀልዳለህ እንዴ? እኔ የምልህ ምን አሞን ብርድ እያለኝ ነው። እባክህ ማን ነው እንደዛ የሚል? ማን አባቱ ነው እንደዛ የሚል? አላወቀኝም ማለት አንተ ያማል እንዴ? በሽተኛ ነህ? ኧረ አውቄ ነው በያንቺ አውቄ ነው። ለቀልድ ነው። ለማንኛውም የሚመችሽ እሺ፣ ከቤት ምናምን እንዳትወጣ። ከወጣ ግን ይኸውልህ ኪስ ውስጥ ድንጋይ ምናምን አድርጌ። ይሄ ንፋስ ወዴት እንደሚወስዳችሁ አይታወቅም። እናንተ ቀጫጮች አይዞሽ አይዞሽ፣ ይመችሽ። ቻው። በቅድሚያ ጥሬና ክብረሽ እዚህ ድረስ ስለተገኘሽ ከልብ አድርጌ ነው የማመሰግነው። ችግር የለውም። የሆነ ነገር እፈልጋለሁ። እሺ ይቻላል። እናንተ ከዚህ በኋላ መቀጠል አንችልም። ማለት ለምን? አንቺ እኮ ለኔ ከምንም ነገር በላይ ቅድሚያ የምሰጥሽ አርዕስተ ዜና እኮ ነሽ። አየህ፣ ወሬ ሁሉ ከስራህ አይወጣም። ሰማኛለህ? ወይኔ ወይ ስራህ ምረጥ። በዚህ ሰዓት ከልቤ አዳራሽ ሰበር የተባለ መረጃ ተሰምቷል። ያቀረብሽውን የምርጫ ሐሳብ ውድቅ በማድረግ እኔም ከወዲሁ እንድንለያይ ወስኛለሁ። ስለነበረን ቆይታ ከልብ አድርጌ እያመሰገንኩኝ ከቆይታው ጋር አብሬሽ የነበርኩት እኔ አማን ነበርኩ። ቸር ሰንብቺ። አሎ ወዴት ነው? ታክሲ ሰልፍ ነው እና እኛ ሸማቾች ሰልፍ ነው የተሰለፍነው ነው ወይስ ሰለም ጨፍሬ የተሰለፍን መሰለኝ? ነው ያላ ሰልፍ ደፋ ታካብዳለህ። ያማል እንዴ? ጭራሽ ያማል እንዴ? ምን ታካብዳለህ እንዴ? ኧረ እናንተ አንድ ነገር በላት እንዴ! ምንድነው እቺ ነው የመሰለች ቆንጆዬ ልጅ ምን አርጊ ነው የምትለው? ምን ታታካረው እንዴ? አስጨነቀሽ እንዴ? ቆንጆዬ ግቤልሽ ታውሽ ሆነሽ ሄዶ ኋላ ገባ ሰልፉ እንዳይበጠበጥ ድምጽ በሆንኩኝ እኔን ጨቅጫቃ አሩት። አይ ፋጡማ ጉል አላየሽ ቀመሩ ቆንጂት ዳቺ ቆንጂት ምን ይሽን አናገ እዴ የኔው ጉድ ቤት የኔ እስቲ ቀፊበና ይወዛ ደፋር እንዴ ምንሽ አንቺ ያኔ እንደ ፋርማሲ ባብ ተጠምጥመሽ እንዳላቀፍሽኛው መልክ ምናምን ሰሪብኛለሽ እንዴ? እባብም አንተና እንዴ ትንሽ አታፍራ? እኔ አፍራለሁ ለማለት ከብደኛል። ምን ስለሆንኩ ነው የማፍረው? አንድ ሳምንት ብንጣላ እንዴ ከጓደኛዬ ጋር ቺስ ታረግብኝ ያስኩ። እሺ እኔ ምን ላርግ? አንቺ አንድ ሳምንት ስትዘግኝ የጓደኛሽ ወጭ ጨመረብኝ። እሺ እኔ ምን ላርግ? ሻንክሽ ልክስክስ አቺ እንዴ በጥፊ ማን እንዳላርግ? እሺ ስነ ስርዓት ድሮስ ከመማታት ውጭ ምን ታውቃለህ? መሳማ ቃል ሳምሽ እኔ ቃንዳ ይደዛው ሻይ ሳምክ እኮ ነው ሳሚኛ እንዴ አንቺ እኔ መጣሽኝ አገኝሻለሽ። እቺ ምን ትመስላለች? የቂጣ አካል ጉዳተኛ ምንድነው? ሬሳ ሳጥን የሚገዛ ጠፋ። እንዲ ሰው መሞት አቆመ። እንዲ የሬሳ ሳጥን አለ እንዴ? አለ ላንተ ነው ማለት አይ የሚገዛ እኮ ሲጠፋ ጊቫዌ ጀምሬ እሱ ልትወስድ የመጣ መስሎኝ እኮ ነው። እኔ ማላያት ይፈልገው ነበር። ውይ ምን ነካቸው? ያው ትንሽ ደከሙና ውይ ማልቀስ ለማንም አልበጀም። አይዞህ አታልቅስ። እኔም ጠንክሬ ነው። ኧረ እኔ ደስታው ነው የሚያስለቅስ። ምን አባል ያልከው? አይ ዲስካውንት ስላደረኩኝ ሰሞኑን ለሚሞቱ ደንበኞቼ እኔ ራሴ በዴሊቨሪ ቤት ድረስ ልክልሃለሁ። ሬሳ ሳጥን አዎ እኔ ራሴ ቤት ድረስ ልክልህ በዴሊቨሪ ትከፍለኛለህ። ይዛ አዎ እንዴ አንተ አት ማለት እኮ ለኔ አያቴ ነው እንዴ
እነዚህ አምቡላንስ እያሉ እኮ ምንም መስራት አልተቻለም። አራት አሽቃብጥበና ስራዬ ልስራበት። ያሟል እንዴ ልጅ ይውሰሊ አላ ኑረልነዲ ያ ሙስጠፋ ሙረዲ መሐመዲ ምንድን ነው አንተ የምትረብሸው? እንኳን አደረሰ አኗሪ። እንኳን አብሮ አደረሰ። ምን ፈልገህ ነው ደግሞ? አርሰናል እኮ ዋንጫ በላን እና እኔ ግን አልበላውም። ትቀልዳለህ እንዴ አንተ? የምሬን ሆዴን ፎርማት አድርጌ ከትላንት ጀምሮ ምግብ የተባለ አልበላውም። 10 ሳምቡሳ 10 ብስኩትና 5 የምር ካመጣልኝ ይበቃል። አንተ ቀልደኛ ነህ እባክህ። ኧረ አኗሪ አንተ ይኸው አልሄድም። ይኸው ነግሬሃለሁ አልሄድም። ሳምቡሳ ኧረ በአላህ እስካሁን አለ። አዎ አንተን ቻው ልበል ብዬ ነው። አንተን ሰፖርት ለማድረግ ብዬ ነው የቆየሁት። በምንድን ነው ሰፖርት የምታደርገው? በመብላት ነው። ያኑላ ሳምቡሳ ያኑላ ኩኪስ ያኑላ ቴምር ብቻ እንዴት ነው የምበላው? ያጣድፋል እኮ በዛ ላይ ነው እንደማረ ኧረ ወንድሜ የተረፈ መስሎኝ ነው። በአላህ አታልቅስ ና ግባ ወንድሜ። አገኘው እንደዚህ ነው ቀልድ አይመስልም። እምቧ በጋለ እንዴ ወይ በግ እንኳን ጨርሱ ጋሸዋ ባይሆን ቆንጆ ፍየል የበክል ሲሆን ቆንጆ ፍየል 00 የትም የሌለ ቆንጆ ፍየል በ50 ሺህ ብር ይዤ ነው መጥቻለሁ። ጋሸው እንዴ ለዚህ 50 ሺህ ጋሽ እንደማንኛውም አይነት ፍየል አይደለም። በዛ ላይ በጋራጅ ራሱ አያስፈልገውም። ራሱን በራሱ ነው የሚያጠፋው ጋሸዋ። በዛ ላይ ደግሞ ማለት ነው ሽንቱ ዘይት ነው የሚሻለው ጋሸዋ። እስቲ ካልዳንስ ተወስኖ እና 10 ሺህ ልውሰዷ። ረጋሽ ቀልድ ነው እንዲያዙት። እኛ እኮ ስራን ያዝ ነው እዚህ ጋር ቁጭ ብለን ምን የፍየል ቦንዳን የፈለጉት እርሱ ግድ የለም አትጎዳም። ረጋሽ 10 ሺህ ብር ምን ነው ጦራ ለምን ከፈለጉ እዛ የዶሮ ቅርጫ ፈልገው አይገቡበትም። እዛ ከፈለጉ 5 አህያ በመግዣ ዋጋ አንድ ፍየል ልግዛ። ትቀልዳለህ አይደል? እሜተሞተን እርሶ ነው የሚያውቁት ጋሸዋ እሜተሞተን እርሶ ነው የሚያውቁት። ያዙ ፈንድሻውን ቡና እስከሚፈላ እንዲህ ካልሆነ ሰዓቱም አይደልንም ሰልፉም አይደርሰንም። አቦ ፈታ በሉ ምንም ችግር የለውም። እኔ ለእናንተ ብዬ ነው ቡናውን ያፈላው ጨስጨስ ያደረኩት ለእናንተ ብዬ ነው። እንዴ ቡና ካፈላሽ አይቀር ለምን ትመርቀናል? እንዴ ደስ ይለኛል። አብሽሩ ትናንት እንደውም ከመተኛቴ በፊት የጻፍኳት ምርቃታለች ለእናንተ ልበላችሁ። አቦል ጀባ ቃጀባ ምቀኛችን ገደል ይግባ። አሜን። እድሜያችንን ፈጣሪ እንደዚህ የነዳጅ ሰልፍ ረጅም ያርገው። አሜን። ተሰልፈን ነዳጅ የለም አልቋል ከመባል ፈጣሪ ጠብቀን። አሜን። ነዳጇን ፉል ቅድት አድርገን ለመንዳት ያብቃል። አሜን። ቀጣይ ዓመት የ2018 ፕላስ ሞዴሏን BYD ኢትዋን ቼሪ አሪዞ 51 BYD ዩዋናፓን አቫንዟን ወይም ደግሞ ግሎሪ DFS K1 ገዝተን በያንጎ ተመዝግበን ኮንፈርት ፕላስ ለመስራት ያብቃል። ምንድነው ደግሞ እሱ? እንዴ እስካሁን አልሰማችሁም? ያንጎ እኮ የተሻለ መኪና ላለው የተሻለ ገቢ ይዞ መጥቷል እኮ። እንዴት? አሁን የጠቀስኳቸው ከ2018 በላይ ሞዴል መኪኖች ካሏችሁ በያንጎ ተመዝግባችሁ ከኢኮኖሚ ክላስ በ20% እንዲሁም ደግሞ ከኮንፈርት ክላስ በ10% የተሻለ ገቢ ማግኘት ትችላላችሁ በያንጎ ኮንፈርት ፕላስ። እንዴ ለምን አመጣብቃለሁ? ያጎቴ መኪና አለ ዛሬውኑ መጀመር ይችላል። ኧረ እኔም የወንድሜ መኪና አለ ዛሬውኑ ነው ተመዝግቤ የምጀምረው። እኔስ ማለት እንዴ ረዳት አትፈልጉም? ቢያንስ መኪናውን እስከምገዛኝ ነው። ምን ይሰራልናል? ኧረ ቢያንስ እሺ ጎማ ቀያሪ አድርጋችሁ ሰሩኝ። እኔ ብቻዬን ከምሰለፍ እዚህ እንዴ አንተችን ነው የምታገባው? አዎ ምን ነው? ኧረ በስመ አብ ምንድን ነው የምታክለው? እስከሚጆቹ አለች እንዴ? ምን አስጨነቀ ማገባት? እኔ ምን ማለት ነው? አንተ ያማል እንዴ? ጸልየ ተጠራቅሞ ሲመጣ እንዴ ነው ማልጨነቀው? አሁን በምን አባ ነው የምትደግሰው? ባክራሷ ነች የምትደግሰው። ከባድ ባለ ሀብት ነች። ሂድ ማርያምን አሁን ቶሎ ልሂድላት ስልክ። እስቲ ቆይ በእናትህ የኔ እናት ታስታውቃለች ደግሞ ስጋን ያዛት እንጂ አንድ ፍሬ ልጅ ነች የኔ ድንቡሽቡሽ። ደግሞ ባለፈው ምን የመሰለ BYD ተዋወቀው። አዎ እሱን ጊፍት አልሰጠችኝም ማርያምን። ታዲያ ለምን ያንጎ ተመዝግበ ኮንፈርት ፕላስ አሰራበትም? ምንድነው ደግሞ እሱ? ያንጎ ከ2018 በላይ ሞዴል መኪና ማለትም BYD ዩዋናፕ BYD E2 ቼሪ አሪዞ 5 አቫንዛ ግሎሪ DFS መኪና ካለ በያንጎ ኮንፈርት ፕላስ የተሻለ ገቢ ከኢኮኖሚ ክላስ በ20% እንዲሁም ደግሞ ከኮንፈርት ክላስ በ10% የተሻለ ገቢ ማግኘት ትችላለህ እያልኩ እኮ ነው። ኧረ እባክህ ማርያምን ይኸው እንዴ ታዲያ አሁኑኑ ተመዝግቤ ነው። አሁኑኑ ተመዝግበህ ጀምር። ሂድ ችግር የለውም። እንዴ ቤቢስ ችግር የለውም። ምን ያለው እኔ እንደ ወንድም እንከባከብልሃለሁ። ችግር የለውም። በዛ ላይ ስለ ሰርጋችሁ ምናምን እየተመካከርን እንጠብቃለን። ሂድ አንተ ችግር የለውም። የምር ሂድ አይዞህ። እንዴ እኛም የበረከቱ ተካፋይ ነው እንጂ ዋትስአፕ ፋሚሊ ማን ነው? ጤና ይስጥልኝ። ጤና ይስጥልኝ አለ። ምንድነው አንተ ማን ሜክሲኮ ላይ መኪና እንደዚህ የምታበረው? ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው ሰው ብትገጭስ? ኧረ አለቃ በሰላሳ እኮ ነው። አምጣ በእናትህ ጊፍት። የምን ጊፍት? ካልገባህ ተው በቃ መንጃ ፈቃድ አምጣሽ። እሺ አለቃ። እናንተ በቅጣት ካልሆነ አትማሩ። ይኸውልህ አንደኛ ቅጣት ዱቄት ትቀባለህ። ሁለተኛ ቅጣት የትራፊክ ቤተሰቦች ትችላላችሁ ቢግ ላቭ ኤንድ ቢግ ሪስፔክት ብለህ ጮክ ብለህ ትልልኛለህ ማለት። ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍንኛለህ። እንዴ ምን እንዴ ያለው መርጣ ተቀጣ አፍጥነው ዳይ። እሺ አሽከርክር ረጋ ብለህ አትቸኩል። አንተ ራስህ አትቸኩል። ያዝና ሂድ በቃ አልቀጣህም። ጆሮዬን ፐርማነንትሊ ባል ልታረገው ነው። ሂድ በቃ
እንዴት ነው 0 ከ5 ያመጣው ንገረኝ። አይደለም ማትስ አስተማሪ እኮ ኤክስን ፈልጋት ብሎኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል። ከመጥፋቷ በፊት በመካከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል። ማቅጦባት ቢሆንስ የጠፋችሁ በምን ታውቃለህ? እኔ ቆይ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጥያቄ ራሱ እኮ እንደዚህ አይመላለስ። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት ማለት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ታይ ጨርሻለሁ። ሂድ ራማን ደፋሩን ንገራት። በቃ ምን ሆነ? እሺ ምን ነበር እነግርሻለሁ ያልከኝ? ካየሁሽ ቀን ጀምሮ ሁልጊዜ ስላንቺ ነው የማስበው። ማለቴ ክላስ ውስጥ ቀኑ ሙሉ ስላንቺ ከማሰቤ የተነሳ ማትስ ደብተር ላይ ተሳስቼ ፊዚክስ ጽፌ አውቃለሁ። ልቤ ውስጥ ገብተሽ ነው መሰለኝ ወደ ትምህርት ቤት ስመጣ ታክሲ ውስጥ ብቻዬን ሆኜ ራሴ ሁለት ሰው ከፍዬ ወርጄ አውቃለሁ። ከማትስ ትምህርት በላይ ወደ ውስጥ የዘልቀሽ የገባሽው አንቺ ነሽ። እና ካንቺ ኤሌክትሪክ ማን ነው ፍቅር ይዙ ምን ነው ናቲ እንዴት እንደሚያፈቅረኝ አታውቅም? ታዲያ ምን ችግር አለው? አብረን እናፈቅርሻለና። ይዛ ሲጀመር እኔ ሲግማ ነኝ። ታውቁ ውሳሜ አዲሱ ፍቅረኛዬ ነው ማለት ምን እያልሽ ነው? ከአሜሪካ ነው የመጣው። ያሁኑ ደግሞ እንጋባለን። ኧረ ተይ ያሁኑ ትጋባላችሁ? ከቀብርሽ ጋር አይጋጭብሽም? ኤክስኪውዝ ሚ አንቺ ራስሽ ኤክስኪውዝ ትቀልጃለሽ እንዴ? ያለ የሌለ ብሬን ካስተፋሽ በኋላ ይሄን የሚያክል ዞን ላገባ ነው ትኛለሽ እንዴ? ምን ለማለት ፈልገህ ነው? ምን ልትሆን ነው? እና ይሄን የሚያክል ሰው እነዚህ ዞን ካልተባልክ ምን ልትባል? እስቲ ቦርጭን ተመልከተው። ለመውለድ የደረሰች ነፍሰ ጡር ሴት ራስ ሆዷ እንደዚህ ይነፋል። ያንተ የስንት ወር ቢሆን ነው? አንቺ ዝምት ያለሽ እንዴ ቀድሞሽ ሲያረግዝ? ለማንኛውም ያጥሮፍ አትስማሽ። ምን ለማለት ፈልገህ ነው? እኔ የምላችሁ ሰውዬው ግን አልተጎዳብኝም። አልጎዳውትም። ኧረ አንተ ዝም በል በእናትህ። ተጎድተም እንጂ ታወራለህ እንዴ? የምሬን እኮ ነው እንዴ ባይኔ እኮ ነው ውጤን የመታሁት። አንተ በእናትህ ዝም ብለህ ሄድ። በእናትህ አንተ ትቀልዳለህ። ልቤንም አጥንቴንም ሰበሩት። ወይኔ እንዴት አንተ ምን ሆነ ነው? 10-20 ሴት አሰልፈን ማለት የምችል ወንድ እኮ ነው። ምን ሆነ ነው? አንተ ዳለ አንድ ዝንጀሮ የመሰለች ነች። ወዳት ነበር እኮ እና ማናት ወዳትም አለ። በቃ እሷ አልወደደችም፣ አልፈለገችም። ካልፈለገች በግድ ነው አይተ ሰማይ ቤት ቢሆን መጠብቃታለሁ። እኔማ ሰማይ ቤት ቢሆን መጠብቃታለሁ። አንተ ምን ሆነ ነው? ኧረ ሲሆን ነው ምን ገባው? አንተ ምን እንዴ እማ እንዴ ታልብን መሰበረችው ነው እግሬ ልሰብረው ነው እኔ ምን አጠፋሁ? እሷ እኮ ነች የከዳች። በእናትህ እግሬ መሬት እንጋውርደኝ በማርያም በእናትህ እማዬ እማ ኧረ ሞት እማ በእናትህ አውርደኝ ከእነ ድንግሌ ልክልኝ